ሰላም እንዴት ናችሁ? ሰይድ ነኝ። ይህ የሞባይል ጥገና ከክፍል 12 እስከ ክፍል 17 ነው። የመጨረሻው ነው ለሶስት ከከፈል ነው ክፍል ላይ ማለት ነው። የሶፍትዌር ጥገና መማር የምትፈልጉ ሰይድ ሞባይል በሚለው እዛ ላይ ገብታችሁ መማር ትችላላችሁ። ሰብስክራይብ አድርጉ። ብዙ አይነት ቻርጅ ኮኔክተሮች አሉ። ለማሳየት ያክል በዚህኛው አለ። እቺ ቀጭኑን ተለጣፊ ነው የሚበየድ አይደለም። ይሄ ማለት ነው ቻርጅ ኮኔክተሩን። ሌላ በዚህ አይነት አለ። በየሞዴሉን ይለያያል። ከውስጥ እንለየዋለን ሞዴሎቹን ምን እንደሚወስዱ ካላወቅን። ይሄ ቻርጅ ኮኔክተር በዚህ አይነት ነው። ለምሳሌ ያለ ኖርማል እንደ ሳምሰንግ አይነት ነው። ከውጭ እንደዚህ የምናያቸው የቻርጅ ኮኔክተሮች ከውስጥ ሁሉንም ይለያያሉ። ለምሳሌ እንደምታዩት ከውስጡ እዚህ ላይ 5 ኮኔክተር አለው። 4 እንትን ላይ ወደ ቦርዱን መያዝ ያለው። አሁን እንዴት አድርገን ቻርጅ ኮኔክተሮችን እንደምንቀይር የዚህኛውን አሁን የሚያስፈልገኝ የዚህ ቻርጅ ኮኔክተር ይሄን ነው የሚያስፈልገኝ። ለዚህ ቀይርለታለሁ። ያው ቻርጅ ኮኔክተር ሞባይላችን ቻርጅ ስንሰካው ከቻርጀሩ ወደ ቦርዱ እና ወደ የባትሪው ቻርጅ እንዲያደርግ ነው የሚያደርግልን። አቀያየሩን እስኪ እንመልከት። ቻርጅ ኮኔክተሩን ስንነቅለው ከላይ ሙቀት ሰጥተን መንቀል እንችላለን። ካልሆነ ደግሞ ከታችም ይቻላል። ለምሳሌ ይሄ ከታች አይመችም። እዚህ ላይ የካሜራ ኮኔክተር ስላለ ይሄም በቀላሉ የሚቃጠል እሳት ሲያገኘው የሚበላሽ ነገር ስላለ እዚህ ላይ የካሜራ ኮኔክተሩን ይሄ ከላይ ነው የምንሰራው። ለምሳሌ ይሄን ከሆነ ከታች ሙሉ ቦርድ ነው። እዚህ ላይ ቻርጅ ኮኔክተሩን አለ። ይሄ ከታች ብንጠቀም ችግር የለውም። አሁን በዚህ የዚህኛውን ቻርጅ ኮኔክተር እንቀይራለን። ቻርጅ ኮኔክተሩን ለመቀየር ብሎራችን አዘጋጅተናል። ኦሬዲ ከ400 አካባቢ ያልኩት እስከ 450 ከዛ በላይ ባይሄድ ጥሩ ነው። እንደ ፍጥነታችን በሙሉ አድርገን በፍጥነት የምንሰራበት መንገድ ካለ ብትሰሩ ምን ችግር የለውም። ቻርጅ ኮኔክተሩን ለመንቀል ፈልጌያለሁ። መጀመሪያ የማደርገው ፔስት እቀባለሁ። ሁሌ ስንሰራ ፔስት እንጠቀማለን። ሊድም ብናደርግ አሪፍ ነው፣ ቶሎ ይነሳልናል። አሁንም ትንሽ ፔስት እናድርግና እዚህ ላይ
ሊድ ተጠቅመን እዚህ ላይ እንደገና እናደርግ። አሁን ደግሞ የቻርጅ ኮኔክተሩን ወደዚህ ነው የምቀይረው። እዚህ ላይ ነው የሚገባው ቻርጅ ኮኔክተሩን። አሁን ቻርጅ ኮኔክተሩን እዛ ቦታው ላይ እናስገባዋለን። እዚህ ላይ ትንሽ ተጭነን እንይዘውና ትክክለኛ ቦታውን ካስያዝን በኋላ ይሄ ሙቀት ሲስተው ጫፉን ላይ ገብቷል። እዛው እንዳለ ይሄ ገብቶልናል ቦታው ላይ። አሁን የምናደርገው እዚህ ላይ ሊድ ማድረግ ነው። እዚህ ሁለቱም ጫፍ ላይ በዚህም እንደዛ ክፍል 13 ነው። በዚህ ክፍል የባትሪ ኮኔክተር እና የሚሞሪ ኮኔክተር እንዲሁም ሲም ኮኔክተር እንዴት እንደምንቀይር እናያለን። የተለያዩ ባትሪ ኮኔክተሮች አሉ። ይሄ እንደምታዩት ከላይ 4 ጥርስ ያለው ይሄ ሁዋዌ ሞባይል ነው። እዚህ ላይ ደግሞ የትናንሾች ሞባይሎች ላይ እንደዚህ ባለ 3 አለ። ሳይዙ ከውስጥ ይለያያል። ይሄ ትንሽ ከፍ ያለ ነው፣ ከዚህ አነስ የሚል አለ እና እንዴት እንደሚቀየር በዚህ ላሳያችሁ። የምንቀይረው የባትሪ ኮኔክተር ይሄ ነው። አዲስ ባትሪ ኮኔክተር ለዚህኛው እንቀይራለን ማለት ነው። ብሎወሬን ከ400 እስከ 450 አካባቢ አድርጌዋለሁ የሙቀቱ መጠን እና የነፋሱን ደግሞ 3 ተኩል አካባቢ አድርጌያለሁ። ይሄ ከመስፈራቴ በፊት በመጀመሪያ ይሄ ፔስት እንቀባለን እዚህ ቦታው ላይ። አሁን ሙቀት ከታች እንሰጠዋለን። በዚህኛው የዚህ ትይዩ ከታች ምንም ክፍት ቦታ ስለሆነ እዚህ ስክሪን ነበር፣ ስክሪኑን አንስቻለሁ። እዚህ ላይ ክፍት ቦታ ስለሆነ ወደዚህ አልደርስም። ይሄ ያለበትን ቦታ ትይዩ እዚህ አካባቢ ማለት ነው። ይሄ እንዳይቃጠልብን ማንሳት እንችላለን። አሁን እዚህ ትይዩ ከታችኛውን ሙቀት እንሰጠዋለሁ እዚህ ማለት ነው። ከዛም አደርገው ይሄን በትዊዘር ይዘውና ከታች ሙቀት ሰጠዋለሁ። ትዊዘሩን ይዛችሁ ትንሽ ወደ ላይ መያዝ፣ ከዛ ራሱ ሙሉ ሙቀት ሲያገኝ
ይነሳልናል ማለት ነው። ከላይም ደግሞ ይቻላል ወደ ጎማው ሳንጠጋ በጫፍ ሙቀት እንሰጠውና ያው ያንስተናል። አሁን እንደገና የዚህኛውን ያነሳንበት ፓርት ላይ ሊድ እንቀባለን። አሁን ደግሞ ይሄ ሊድ ቀብተናል። አሁን የምናደርገው የምንቀይረውን ባትሪ ኮኔክተር እዚህ ላይ ማስቀመጥ ይሆናል ማለት ነው። ትክክለኛ የራሱ መሆኑን ካረጋገጥን በኋላ ይሄ ቦታው ላይ ይሄ የምናስቀምጥበት ቦታ ላይ ትይዩ አድርገን እንደዚህ እዛ ላዩን ላይ እናስቀምጠውና ከታች ሙቀት እንሰጠዋለን። እንደምታዩት ቦታው ላይ አስቀምጬዋለሁ። ይህ በጣም ከፍ ባለ ሙቀት የምንሰራውን ስራ ሙቀቱ ሰጥተን የምንፈልገው ቦታውን ካስቀመጠን በኋላ የተወሰኑ ሰከንዶች መቆየት አለብን። አሁን ትንሽ የጫፉን ያልያዘ እንትን እንዳይኖር እዚህ ላይ በሊዱን በካውያውን እናስተካክላለን። እዚህ የተጠቀምነው ሊድ በደንብ ካልያዘልን የተወሰነ እየጨመርን ይሄ ሶስት ጥርስ አለው ከኋላ ወደ ቦርዱን የሚለጠፈው የባትሪ ኮኔክተር አቀያየሩን ይህን ይመስላል። የሲም ካርድ ኮኔክተርን እንዴት እንደምንቀይር እናያለን። የሲም ካርድ ኮኔክተርን እንዴት እንደምንቀይር እናያለን። ሲም ካርድ ኮኔክተሩን ለመቀየር ደግሞ ያው ባትሪ ኮኔክተር ላይ ቻርጅ ኮኔክተር ላይ እንደምንሰራው ተመሳሳይ አይነት አሰራር ነው። አሁን ይህ ሲም ካርድ ኮኔክተር ለማንሳት በመጀመሪያ እቺ ከታች ነው የምናሞቀው። እዚህ ላይ ይሄ ከዚህ ስለሆነ ይሄኛው እናነሳውና እዚህ ላይ ሙቀት ሰጥተን ከታች ሙቀት ሰጥተን ይሄን እናነሳዋለን። ፔስት እንጠቀማለን። ትዊዘር ተጠቅመን እዚህ ላይ ትዊዘሩን እንይዛለን። ከዛ ከታች ሙቀት እንሰጠዋለን። በጣም
ሲሞቅ እዚህ ኮኔክተሮቹን ላይ ያለውን ሊድ ሲቀጥ የሲም ካርዱን ኮኔክተር ይሄ በሙሉ ወደ ላይ እናነሳዋለን። ምንም ነገር አንነካካም። የተወሰኑ ሰከንዶች እንጠብቃለን። ይሄ የሲም ኮኔክተሩን ነው። ለምሳሌ ይሄ ያነሳሁት ከሌላ ቦርድ ቢሆንና ያነሳሁትን ይሄ የሚሰራ ከሆነ ይሄ የማይሰራ ከሆነ የሁለቱንም በእንደዚህ መልኩ አነሳለሁ። ከዛ ይሄ የሚሰራውን ወደ የማይሰራውን ተመልሼ ራሱን ቦታው ላይ ገጥማለሁኝ ማለት ነው። እንደገና ቦታው ላይ ለማስቀመጥ ተመሳሳይ ፕሮሰስ ነው ከዚህ በፊት እንደሰራናቸው። ይሄ ሊድ ትንሽ እናደርግበትና የራሱ ይበቃዋል ብለን ካሰብን የራሱን መጠቀም እንችላለን። ለምሳሌ የራሱን እንዳለ ተመልሼ ራሱን ልግጠመው። ትክክለኛው ቦታ ማስቀመጥ ይኖርብኛል። ያው ቦታ ላይ ይዟል። ከቦታው እንዳይስት ትንሽ ላስተካክለውና ትክክለኛ ቦታውን መያዙን ካረጋገጥኩኝ በኋላ ትንሽ እዚህ ላይ ጫን አድርጌ ልይዘው። ከዛ ብላወሬን አነሳለሁ። ትንሽ ጠብቃለሁ። እስኪ ቀዘቅዝ ትንሽ እንጠብቃለን። እንደምታዩት ነው። ይሄ ቦታው ላይ አስቀምጫለሁ። ያው ተቀይሯል ማለት ነው። እንግዲህ የባትሪ ኮኔክተር አይተናል። የሲም ኮኔክተር አቃየር አይተናል። የሜሞሪውም እንደዛ ነው የምንሰራው። አሰራሩ አንድ አይነት ስለሆነ ያው የባትሪ ኮኔክተሩ በሜሞሪ ኮኔክተሩን ላይ እንደሰራ ነው አይነት አሰራር ነው። የሜሞሪው እንደዛ ነው የምንቀይረው። የሜሞሪውን አልፈዋለሁኝ ማለት ነው። የኤርፎን ኮኔክተርም እንደዛ አንድ አይነት ነው አሰራሩ። የኤርፎን ኮኔክተርን ለመቀየር ከቻርጅ ኮኔክተር እንደሰራ ነው ከታች አሙቀን እናነሳውና ከዛ ከሌላ ሞባይል መግጠም ነው። ተመሳሳይ ስለሆነ ብዙ መደጋገም አያስፈልገውም። ለሳምፕል ነው ቪዲዮዎችን ማሳያችሁ። በተግባር ደጋግማችሁ ስትሰሩት እየለመዳችሁ ትሄዳላችሁ ማለት ነው። ሌላ የሚሞሪ የኤርፎን ሶኬት ያላሳየኳችሁ በእንደዚህም አለ። ይሄ የትንሹ ኖኪያ ነው የማይበየድ በእንደዚህ ነው የሚመጣው። የኤርፎን ሶኬቱን በእንደዚህ መልኩ ይመጣል። እንደ ቀጭኑን የቻርጅ መሙሊያው የኤርፎን ሶኬትም በእንደዚህ ይመጣል ማለት ነው። አብዛኛው ግን የሚበየድ ነው የሚመጣው። በእንደዚህም አለ። ይህ ከሆነ የራሱ ችግር ከሌለበት እዚህ ላይ በቲነር በማጠብ ብቻ ኖርማል ኤርፎኑን ይሰራልናል ማለት ነው። ክፍል 14 ነው።
ዛሬ የምናየው ስክሪን የትናንሽ ኪፓድ ሞባይሎችን ስክሪን እንዴት መቀየር እንዳለብን ነው። እንግዲህ የሃርድዌር ጥገና የመጨረሻውን ክፍል አካባቢ ደርሰናል። 2 ወይም 3 ቪዲዮ ነው የሚቀረን እና እስካሁን የሰራናቸው ቪዲዮዎች ላይ ያልገባችሁ ነገር ካለ ኮሜንት ላይ ጽፉልኝ፣ ወይም ደግሞ ይህን ነገር ይጨመር የምትሉት ነገር ካለ ኮሜንት ላይ ጻፉልኝና ወይም ደግሞ ቴሌግራም ላይ ወይም ፌስቡክ ላይ ጻፉልኝና በሚቀጥለው የሚቀሩኝን 2 ወይም 3 ቪዲዮዎች ላይ በዛ ላይ አካትቼ እንድመጣ ማለት ነው። ኮሜንት ዩቲዩብ ላይ ኮሜንት ላይ ወይም ቴሌግራም፣ ፌስቡክ በሶስቱም ሰኢድ ቴክ ብላችሁ ማለት ነው። የአሁኑም የስክሪን እንዴት መቀየር እንዳለብን አብረን እንይ። አብዛኛው ጊዜ የስክሪን ችግር ሲመጣ የስክሪኑን ስባሪ ኖሮት ከላይ የሆነ ጥቁር መሀሉን ላይ የሚታይ ይመጣል፣ ወይም ደግሞ ሙሉ በሙሉ ጠፍቶ ሊመጣ ይችላል፣ ወይም ደግሞ ነጭ ሆኖም ሊመጣ ይችላል። እና እንዴት ስክሪኑን እንደምንቀይር ነው የምናየው። የምንጠቀመው ስክሪን ስንቀይር 2 ብሎወር እና በካውያ እንጠቀማለን። ይሄ መጀመሪያ እናነሳዋለን፣ ፔስት እንቀባለን። በመጀመሪያ ፔስት የምንቀባው እነዚህ ክፍሎች በብሎወር ሙቀት ስንሰጥ እዚህ በቀላሉ የሚቃጠል ነገር ነው። ፔስቱን ካልተጠቀምን ሊቆረጥብን ወይም ደግሞ ይሄ ሊቃጠል ስለሚችል ማለት ነው። ስክሪኑን ነው የምሰራው። ከታች የካሜራ አለ፣ እሱን ላንሳውና የስክሪኑን ይህን ስንቀይር እንደዚህ ከራሱ የመጣልን ስክሪን የምናደርገው እዚህ አካባቢ ኮኔክተሮቹ እዚህ ላይ የስክሪን ስንቀይር ቁጥር አለው። የዚህኛውን 20 ነው። የሳይዙን አይተን ከሳይዙ ከውስጠኛው ክፍል ላይ ለምሳሌ ይሄ እስከዚህ 24 ነው። ይሄ የስክሪኑን 20 ነው፣ የዚህኛውን ቁጥር ማለት ነው። እና ስንቀይር በዛን ቁጥር እያየን ነው የምንቀይረው። መለካትም እንችላለን፣ ኖርማል ቦታውን ይመጣልናል። እና ይሄ ስናነሳ ብሎወር ተጠቅመን ነው የምናነሳው። ብሎወሩን ስንጠቀም እዚህ አካባቢ ብቻ ነው ብሎወሩን የምናደርገው። ወደዚህ ከሄድን ይበላሽብናል ማለት ነው። ይሄ ሊቆረጥ ይችላል ወይም ሊቃጠል ይችላል። እና በጥንቃቄ እንደምትመለከቱት አስጠግቼዋለሁኝ። እንደዚህ ማለት ነው። ስክሪን እንይዘዋለን። ብሎወርን አስጠግተን ትንሽ ስክሪኑን እንደ መሳብ አድርገን ይዘውና ሲሞቅ ራሱን ይለቅልናል ማለት ነው። ይህን ሳብ አድርጌ ይዘዋለሁ። ስክሪኑን እንደ መሳብ አድርጌ ይዘዋለሁ። በደንብ አንስበው፣ ትንሽ አንስቼዋለሁ። ይህን ስናነሳ ከአንዱን ጫፍ ሙቀት ስንሰጥ የስክሪኑን እንደዚህ የነበረው ስክሪን ትንሽ በዚህ አካባቢ እንደዚህ በዚህ ሙቀት እየሰጠ ነው። ወደዚህ ስንሄድ
እንደዚህ ቦርድ ላይ ያለ ትንሽ ወደዚህ አካባቢ እንደዚህ አድርገን እናነሳዋለን። ከብሎወር ጋር ሙቀቱን ከሰጠነው ከዛ ሊዱን መቅለጥ ሲጀምር እንደዚህ አንስተን እንደዚህ እያነሳን እናነሳዋለን። አሁን አንስቼዋለሁ። ሌላ አዲስ ስክሪን ወደዚህ ስቀይር እነዚህ ኮኔክተሮችን በካውያ ማስተካከል አለብን። እርስ በርሳቸው መገናኘት የለባቸውም። ብዙ ሊድ ከሌለው ደግሞ ሊድ ጨምረን እናስተካክለዋለን። የትናንሽ ሞባይሎችን ስክሪን እንዴት መቀየር እንዳለብን ነው። እንግዲህ የሃርድዌር ጥገና የመጨረሻውን ክፍል አካባቢ ደርሰናል። 2 ወይም 3 ቪዲዮ ነው የሚቀረን እና እስካሁን የሰራናቸው ቪዲዮዎች ላይ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ ወይም ደግሞ ይሄን ነገር ይጨመር የምትሉት ነገር ካለ ኮሜንት ላይ ጻፉልኝና ወይም ደግሞ ቴሌግራም ላይ ወይም ፌስቡክ ላይ ጻፉልኝና በሚቀጥለው የሚቀሩኝን 2 ወይም 3 ቪዲዮዎች ላይ በዛ ላይ አካትቼ እንድመጣ ማለት ነው። ኮሜንት። ሌላ አዲስ ስክሪን ወደዚህ ስቀይር እነዚህ ኮኔክተሮችን በካውያ ማስተካከል አለብን። እርስ በርሳቸው መገናኘት የለባቸውም። ብዙ ሊድ ከሌለው ደግሞ ሊድ ጨምረን እናስተካክለዋለን። በጣም መጫን የለብንም። በመሃላቸው ላይ መገናኘት የለባቸውም። አሁን ስክሪኑን ተመልሰን እንገጥመዋለን። እንደዚህ ነው የሚሆነው። ስክሪኑን እንደዚህ እንበይደዋለን። ይህ ስንበይድ ጫፍና ጫፍ ከምበይደው ትይዩ መሆን አለበት። እያንዳንዳቸውን በይዳቸውን አንዱን ከላይን ወደ አንዱን ጋር ሁለቱንም መገናኘት የለባቸውም። አስተካክለን እንይዘዋለን። መጀመሪያ እናስተካክለዋለን። ይሄ በትንሽ ስክሪን ስለሆነ ነው እንጂ ትንሽ በ24 ቁጥር ከሆነ እዚህ ላይ ምልክት አለው። እዚህ ላይ የሆነ ክብ ትንሽ ቀዳዳ አለ። እዚህ ላይ ትንሽ ክብ አለ። እንትኑን ስናስቀምጠው ወደዚህ እዛ ላይ አድርገን ነው የምንለካው። ይሄ በትንሽ ስለሆነ ትክክለኛ ቦታውን እናስይዘውና ቦታውን አስይዘዋለሁ። እዛው እንዳለ ሳይዛነፍብን መሃል ላይ እዚህ ሁለቱም ጫፎች ላይ እናስይዛለን። እንደዚህ ያደረግን አሁን ይዞልኛል። ከዛ ስክሪኑን ከታችኛው ቦርድ ጋር እናያይዘዋለን። በደንብ መጫን የለብንም። ትንሽ እንትኑን እስኪይዝልን ብቻ እያንዳንዱን
በእንደዚህ መልኩ እንሰራዋለን ማለት ነው። እያንዳንዱን ምንም የተገናኘ ነገር የለውም። ከዛ ባትሪ አስገብተን መሞከር ነው። እስካሁን ይህን ይመስል ነበር። በቀጣይ የሚቀሩኝን ቪዲዮዎች ላይ እንገናኛለን። የዚህ ሃርድዌሩን ከጨረስን በኋላ የሶፍትዌሩንም ደግሞ ይቀጥላል። ኮሜንት መጻፋችሁን እንዳትረሱ። ባባይ። የዲሲ ፓወር ሰፕላይ ትንሽ አጭር ማብራሪያ ነው። ባለፈው ስለ ዲሲ ፓወር ሰፕላይ ሰርተን ነበር። አጠቃቀሙን እዛ ላይ ማየት ትችላላችሁ፣ በዲጂታል ፓወር ሰፕላይ ላይ። ይህ ዲጂታልና አናሎግ ፓወር ሰፕላይ የያዘ ነው። እዚህ ላይ አናሎጉ ላይ ከ0 እስከ 15 ጽሁፍ አለው። እዚህ ላይ ደግሞ አምፒሩን ደግሞ ከ0 ጀምሮ 0.2 እስከ 1 ይቆጥራል። እዚህ ላይ ቮልቴጁ እንደ ዲጂታሉ 15 ቮልት ነው የሚሰጠን። በዚህ ነው የምንቆጣጠረው። እዚህ ላይ ደግሞ ስዊች አለው። ወደ ግራ ስናደርገው ይህን ክፍል እንጠቀማለን። ይሄን ደግሞ ወደ ቀኝ እንደዚህ ስናደርገው ደግሞ ይህንን ክፍል እንጠቀማለን። ይሄ ኦን ኦፍ ነው። ኦን ኦፍ እዚህ ላይ አንድ ስዊች አለን። ይሄኛው ወደ ግራ ስናደርገው ይሄኛውን ክፍል እንጠቀማለን። ይሄ የምንጠቀመው ደግሞ ለሞባይል እንደ ባትሪ ለማንሳት የሞባይል ችግርን ለመለየትን በዚህኛው ኬብል ሰክተን ለሞባይሉን አያይዘን ነው የምንጠቀመው። ይሄኛውን ፓርቱን ደግሞ ከዛኛው ዲሲ ከዲጂታሉን የሚለየው ይህን ፓርት ጨምሮ ነው የመጣው። ይሄኛው ፓርት የምንጠቀመው ዲሲ ቮልቴጅን ለመለካት ነው። ይሄኛውን ፓርት ይሄ ወደዚህ ወደ ቀኝ ስናዞረው ዲሲ ፓወርን ዲሲ ቮልቴጅን ለመለካት ነው የምንጠቀመው። ባለፈው እዛኛው ላይ ሾርት አድርጌ መለካት እንደምትችሉ አሳይቻችሁ ነበር፣ በዲጂታሉ ማለት ነው። እዚህ ላይ ደግሞ ወደዚህ የራሱን ይዞ መጥቷል። ይሄኛውን ዲሲ ፓወር ዲሲ ባትሪ ስንት እንዳለ ለመለካት ነው የምንጠቀምበት። ይሄኛውን ክፍል የምንጠቀመው ወደዚህ ወደ ቀኙ ስናደርገው ይሄንን ስዊች እዚህ ላይ ከሁለት ገመዶች እዚህ ቮልቴጅ ነው የምንለካበት። ቮልቴጅ የዲሲ ቮልቴጅ ነው የምንለካበት፣ ኤሲ አይደለም። የግድግዳ የኤሌክትሪኩን ሳይሆን የዲሲ የማንኛውም የባትሪ የምንለካበት ነው። ይሄ የዲጂታል ዲሲ ፓወር ማጠቃቀም ደግሞ ባለፈው አሳይቻችኋለሁ። እሱን መልሳችሁ ተመልከቱት። የዚህኛውን እዚህ እናቆማለን። 2 ቪዲዮ ይቀሩናል፣ ከዛ እናጠናቀቃለን። ይህ የሞባይል ጥገና ክፍል 16 ነው። ሰይድ ነኝ። በእነዚህ በምታያቸው 3 ስልኮች እንዴት ሞባይል መፍታት እንደምንችል በዚህ ቪዲዮ አሳያችኋለሁ ማለት ነው። በመጀመሪያ ሁልጊዜ ሞባይል ስንከፍት በከቨር በእነዚህ ከሆነ በከቨር ካለው በከቨር ይነሳል። ከዛ ቀጥሎ ባትሪ ነው የምናነሳው። በመቀጠል ሲም ካርድ ካለው ሲም ካርዱን እናነሳለን። ሜሞሪ ካለው እንደዛ ሜሞሪ እናነሳለን አስቀድመን ማለት ነው። በትላልቆቹም እንደዛ ነው። በዚህኛው ስልክ የዚህ የስክሪን ኮኔክተር ነው ከኋላ እየከፈትኩት ያለሁት። ይህ የስክሪን ኮኔክተር መጀመሪያ እሱን እንከፍተዋለን። የስክሪን ኮኔክተሩን እሱን ካነሳን በኋላ ኮኔክተሩን ወደ ውስጥ የሚገባ ስለሆነ ወደ ውስጥ ነው የምናስገባው እና አሁን ስክሪኑን ላይኛውን ክፍል አሁን እናሞቀዋለን ማለት ነው። ይህ ሞባይል ከላይ መጀመሪያ ስክሪኑን አሙቀን የምንፈታው አይነት ሞባይል ነው። የጄይ እንትን ነው ስልኩ እና አሁን ስክሪኑን በምታዩት መልኩ እያሞቅነው ነው። ቴምፕሬቸር 250 ላይ አድርጌዋለሁኝ ለቪዲዮ ሲባል።
ትንሽ ፈጠን ፈጠን እያለ ነው ቪዲዮን ማሳያችሁ። በጥንቃቄ ሙቀት ሳትጨምሩ እንደዚህ ታሞቁታላችሁ ማለት ነው። አሁን ይሄን የምናደርገው የስክሪኑ ከታችኛው ክፍል ነው። ትንሽ ከፈት አድርገን በዛው በደንብ ሳናስገባ በታች ትንሽ እንትን የምናደርገው ማለት ነው። በምታዩት መልኩ ቀስ አድርገን በአንድ አቅጣጫ ከታች ጀምሬያለሁ። በአንድ አቅጣጫ እንደዚህ እያደረግን እንትን እንላለን ማለት ነው። አሁን እዚህ ላይ ትንሽዬ ነው የምትገባው፣ የምትመለከቷት ለሳምፕል ትንሽ ነው የሚገባው እዚህ ከጎኑ ማለት ነው። የታችኛውን ስክሪን እንዳነካው ማለት ነው። በዚህ መልኩ ይከፈታል። የስክሪን ኮኔክተሩን ከታች አለ። ቀስ አድርገን እሱን ሳነካ ከጎን ስላለ በላይኛውን በኩልም ደግሞ ትንሽ ማስሽ ካለ እንደዚህ እንደምትመለከቱት እናላቅቀዋለን ማለት ነው። በዚህ መልኩ ከጎን አንስቼዋለሁኝ። ቅድም ያሳየኳችሁ የኮኔክተሯን ከላይ ትንሽ ወደ ውስጥ ገፋ እናደርጋታለን። ስክሪኑ በዚህ መልኩ ፈትነዋል ማለት ነው። ትንሽ ጊዜ የሚፈጅ ነው። ለቪዲዮ ተብሎ አጠር ብሎ የቀረበ ቪዲዮ ነው ይሄ። አሁን ብሎኖቹን የምትመለከቱ ብሎኖቹን በሙሉ እንፈታለን። ብሎኖች ፈተን ጨርሰናል። አሁን እንደዚህ አድርገን ከታች ከውስጥ ገፍቼዋለሁኝ፣ ከጎንም እንደዛው አንስቼዋለሁኝ። በዚህ መልኩ ቀስ አድርገን ነው ከውስጥ የሚበላሽ ነገር እንዳይኖር ቦርዱና የላይኛውን ከቨሩን የምናላቅቀው ማለት ነው። ቀስ አድርገን ነው የምንሰራው በምታዩት መልኩ ማለት ነው። ሙሉ አሁን ቦርዱና የላይኛውን ከቨሩን እንደዚህ ተነስተዋል። ይህ የምትመለከቱት ስልክ ቴክኖ ነው። ይህም ባከቨሩን ነው የሚነሳ ስልክ ነው። እንደምትመለከቱት በተመሳሳይ እዚህ ላይም ሲም ካርድ፣ ሜሞሪ ካርድ እናወጣለን አስቀድመን። ከዛ ወደ መፍታት ነው የምንሄደው። በዚህ መልኩ ከቨሩን ፈተናል። እዚህ ላይ ጥንቃቄ ማድረግ ያለብን የምትመለከቱት ኬብል የጣት አሻራ የኋላኛውን ነው። የፓወር በተንም ሊያጋጥመን ይችላል። እንደዚህ ኬብሉን በጥንቃቄ መክፈት ይኖርብናል። ይህ ስልክ ደግሞ ሳምሰንግ ነው፣ A21s ነው። እዚህ ላይም መጀመሪያ ሲም እያወጣን ነው። ሲም ካርድ እና ሜሞሪ ካርድ ሆልደሩን እናወጣዋለን። በዚህ በኩል ከጎን የሚከፈቱ ስልኮች አሉ። በጥፍር ከጎን እንትን ከፍተን የምንከፍታቸው ስልኮች አሉ። ይህ ስልክ ግን እንደዛ አይደለም። ከኋላ በብሎወር አሙቀን ነው የምንከፍተው ስልኩን። አሁንም ብሎወራችን 250 ላይ ነው። ትንሽ ሙቀት እየሰጠን እዛው ላይ እንቆያለን። እንዳይቃጠልብን በጥንቃቄ እንሰራዋለን ማለት ነው። ትዕግስት ያስፈልጋል። ለቪዲዮ ሲባል ነው ያጠረው። ትንሽ በዚህ ላይ እንደምትመለከቱት በምላጩ ትንሽ ክፍተት ለመፍጠር ነው። ትንሽ የክፍተት ከፈጠርንለት በኋላ ሌላ ስስ የሆነ ነገር ነው የምናስገባለት።
ጠንከር ሲልብን መስሹ ለሁለተኛ ጊዜ እዛው እየተከታተልን ከታች እያሞቅን እዛው እንቀጥላለን ማለት ነው። ከጎኑም አሁንም እንደዛው ትንሽ ጠንከር ስላለ ነው ማስሹን ለማንሳት። አሁን ማስትሹ እያላቀቅኩኝ ነው የኋላኛው ባከበሩን ለማንሳት ማለት ነው። ሙሉ ለሙሉ አሁን ተነስቶልኛል። ቀጣዩን የሚሆነው ብሎኖችን መፍታት ነው። ስክሪን ለመቀየር ይሄ ከላይኛውን ነው የምናሞቀው። ከላይኛው አሙቀን ነው ስክሪን የምንቀይረው። የታችኛውን ከቨር ከታች ነው የሚነሳው የቦርዱን፣ የስክሪን ደግሞ ከላይ ነው የምንነቅለው ማለት ነው። ይሄ ባከቨሩን ብሎን ከፈታን በኋላ እያነሳ ነው። በዚህ መልኩ ተነስተዋል። የስክሪኑን ቀደም ብዬ እንደነገርኳችሁ ስክሪኑን ከላይ ነው አሙቀን የምናነሳው። የዛሬው ክፍል ይህን ይመስላል። ሰላም ቆዩ። ሰላም፣ እንዴት ናችሁ? ሰይድ ነኝ። ይህ የሞባይል ጥገና ክፍል 17 ነው። በዚህ ክፍል በ3 ስልኮች እንዴት ኮድ መክፈት እንደምንችል ነው የምናየው። በአጠቃላይ ሳምሰንግ ላይ እንደምትመለከቱት የሆም በተን ያላቸውን ቮሊዩም አፕ እና ፓወር በተን እና ሆም በተን አንድ ላይ ተጭነን በመያዝ ነው ኮዶች የምንከፍተው። እንደየስልኩ ሁሉ ይለያያል። አሁን በ3 ስልኮች ነው እዚህ ቪዲዮ ማሳያችሁ ማለት ነው። እዚህ ቪዲዮ ላይ ቴክኖ አለ፣ ህዋዌ አለ፣ ሳምሰንግ አለ። ሁሉም ለየራሱ አከፋፈት ስላለው እንዴት አድርገን ሞባይል ፎርማት ማድረግ እንደምንችል ነው በዚህ ቪዲዮ ማሳያችሁ ማለት ነው። የሃርድዌር ጥገና ለጀማሪ እስካሁን ስሰራው የነበረው ይህ የመጨረሻው ክፍል ነው። የሶፍትዌር ጥገና መማር የምትፈልጉ ሁለተኛ ቻናል አለኝ። እታች ዲስክሪፕሽን እና ኮሜንት ላይ ጽፌዋለሁ። ሰኢድ ሞባይል ብላችሁ በዛው የሶፍትዌር ጥገና መማር ትችላላችሁ። ትንሽ ቆየት ብለን ነው የምንጀምረው ማለት ነው። አሁን ይህ ስልክ የምትመለከቱት ቴክኖ ነው። እሱን ፎርማት ለማድረግ መጀመሪያ ኦፍ አድርጌዋለሁኝ። ሲበራ ፓወር በተን እና ቮሊዩም አፕ አንድ ላይ ተጭነን እንይዘዋለን። ከዛ መልቀቅ ነው። አብዛኛው ኦልድ ስልኮች ይዘን የምንቆየው። እዚህ ላይ የምትመለከቱት ኖ ኮማንድ ብሎ ከወጣ ቮሊዩም እና ፓወር በቱን ጫና አድርገን እንለቀዋለን ማለት ነው። ይህ ቴክኖ ለየት ያለ ነው ከሌሎቹ። ሞር የሚል አለው። እሱ ሞር የሚል ላይ ገብተን ነው ዊፕ ዳታ ፋክተሪ ሪሴት የሚለውን ፎርማት ለማድረግ የምንሄደው ማለት ነው። ከዛ ዊፕ ዳታ ፋክተሪ ሪሴት ብለን የስ እንላለን። ፎርማት ለማድረግ የሚለውን ሁሉም ስልክ ላይ አንድ አይነት ነው ማለት ነው። ከዚህ ቀጥሎ ያሉትን በቪዲዮ ላይ ጽሁፍ ስላለው ቪዲዮው ተመልከቱት። እኔ እዚህ አቆማለሁ ማለት ነው። ቪዲዮውን ሙሉ እዩት። ከዚህ ቴክኖ ቀጥሎ የሳምሰንግ እና የህዋዌ ስልኮች እንዴት ፎርማት እንደምናደርግ
አሳያችኋለሁ ማለት ነው።